ወይ እግዚአብሔር ወይ እግዚአብሔር ወይ እግዚአብሔር እግዚአብሔር ወይ እኔ የኔ ሶስት ጓደኞች አሉኝ። እነሱን ወደ ብር ቀይራቸው። ወደ ብር ስንት ብር እንደሆነ ለጊዜው አንዱ 1 ሚሊዮን አንዷም 1 ሚሊዮን ሶስቱም 3 ሚሊዮን አርጋቸው። በፊት ጓደኞቼ ከኢትዮጵያ ስንመጣ የመጣነው አካባቢ ማለት ነው የአሁኑ ወር ደሞዝ ምን አረጋችሁ ስል ለቤተሰቦቼ ላኳቸው። ቀጣይ ደውዬ ስጠይቃችሁ ምን አረጋችሁ ላሉ ለወንድሜዎቼ ላኳቸው። እንደ ቀጣይን ስደውል ደግሞ ቤት አሰራሁት ምናምን ይሉ ነበር። ድሮ ነበር። አሁን ከአሁኑ ደግሞ ምን እንደሚያስቡት ታውቃላችሁ? ስጠይቃችሁ ብራችሁ የት ነው? ምን እያሰራችሁ ነው? እኔና ባሌ እንዲያረገን እኔና ፍቅረኛ እንዲያረገን ይላሉ። ለምን ለኔ አይሰጡኝም? ብድር ሳይሰጡኝ። ስለዚህ እኔ ወስኛለሁ። በዚህ ሰሞን እነሱ ወደ 1 ሚሊዮን እንዲቀየሩ ጸልዩላችሁ። 1 ሚሊዮን በቃ 1 ሚሊዮን ይቀየሩ። ለኔ በቃ ምንም አያረጉኝም። አሁን ለምን እንደው ታውቃላችሁ? የሰሩትን ለፍቅረኞቻቸው አንድ ላይ ቤት እያሰራ ነው፣ አንድ ላይ መሬት እየገዛ ነው ይሉናል። ለምን እንደዚህ ይባል ነገር የለም። ግን እኔ ለኔ ስለማይጠቅሙኝ ለባላቸው ስለሚያስቡ ወደ ቤታቸው ወደፊት ለትዳራቸው እያሰቡ ስለሆነ ወደ ዶላር ይቀየሩ፣ ወደ ሚሊዮን ይቀየሩ። ለኔ በቃ አያስፈልጉኝም። ድሮ ብድርም ሊያገኝ ነበር። ድሮ ብር ይሰጡኝ ነበር። ግን አሁን ደግሞ ፍቅረኛ ያዙና በቃ እኔና ባሌ እንዲህ አይነት ነገር አስበን ነበር። እኔና ባሌ ቤት ልናሰራ ነበር። ይሄ ነበር እያሉ እኔን በቃ በጣም እያናድዱ ስለሆነ የሶስቱንም ጓደኞቼ ለጊዜው 3 ሚሊዮን እንዲወጡ ይፈልጋሉ። ወይም የቤሩት አንዳንድ ሺህ ዶላር በቃ በዶላር ነው ለኔ እንደም የሚመቸኝ። ምንዛሬም ጥሩ ስለሆነ በዶላር ይቀየሩ። ሚሊዮኑን ቀስ ብዬ ደረሳሉና ወደ ዶላር። ስለዚህ እናንተም አው ወደ ዶላር ወደ 1 ሚሊዮን ይቀየሩ ብላችሁ መርቁኝ። ለኔ አይጠቅሙኝም። ወደ ብር ይቀየሩ። አሁን ለጊዜ ነው ብር ነው የፈለኩት፣ ጓደኛ አልፈለኩም። ስለዚህ ወደ ብር እንዲቀየሩ ሁላችሁም አው በሉት። አው ተቀየሩ ወደ ብር። ዝም ብላችሁ ለባላችሁ አትላኩ። ዝም ብላችሁ እኔና ባሌ እንዲያረግ ነው አትበሉ። በቃ አትበሉ። ለኔ ይሰማል። ስለዚህ እንት 3 ጓደኞች ታዝባችኋለሁ። ከዚህ በኋላ ወደ ዶላር ወደ ብር እንድትቀየሩ ይሄንን ማሳሰቢያ አቀርባችኋለሁ። እሺ ደህና ሁኑ። ይወዳችኋለሁ። ግን ምንም ብትሆኑ ይወዳችኋለሁ። ኑሩ ለዘላለም። እናንተንም ይወዳችኋለሁ። ቪዲዮ ከተመቻችሁ ላይክ አርጉ፣ ሼር አርጉ፣ ኮሜንት አርጉ። ግን አይታችሁ የሚትወጡ ልጆች ምን አስባችሁ ነው? እኔንም ሼር አርጉን። እውነት ሼር አርጉኝ። ምንድነው የሚባለው? ይሄ እንደምንነካ ይሄ ልብ ነገር እሱን ጠቀስ አርጋችሁ ብቱ። ዝም ብላችሁ አትውጡ። ማምኖ ዝም ብላችሁ ከወጣችሁ እውነት ላይክ አርጉልኝ፣ ሼር አርጉኝ፣ ፎሎ አርጉልኝ። ስለዚህ አመሰግናለሁ።